ናዝሬት ገብቼ ላይፍን ሰርቫይቭ ማድረግ ከጀመርኩ ዛሬ 3ኛ ቀኔ። ከብርድ ልብሴ ጋር ደግሞ የዲስታንስ ሪሌሽንሺፕ ከጀመርን 2ኛ ሌሊት። ምክንያት ሙቀት። ዛሬ ለመጀመሪያ ጊዜ አዲሷ ቤታችንን እናጽዳ። ግን መጥረጊያ የለኝም። ባለሱቅ መጥረጊያ ስንት ነው? ይሄኛው በስም ያሉኝ ከብላቸው ንብረቶች መሀልም መጥረጊያን ወደ ንብረት መዝገቤ ጨምሬያለሁ። አሁን ቤቴን ፏፏ አድርጋታለሁ። ትናንትና ቁርሴን ውጪ የበላሁት በእነዚህ በሁለት ነገሮች ምክንያት ነው። ሁለቱንም አሟልቻለሁ። ዛሬ ቁርሴን ቤት ብላ። ቁርሳችን ቴስቲ ሶያ። ከቁርስ በፊት ግን ይህን ቪዲዮ ስፖንሰር ያደረጉላችሁ ኤፍሬም እና ምስጋና የመኪና እጣዎች ናቸው። በጣም ብዙ ሰዎች ትኬቱን እየቆርጣችሁ ነው፣ እናመሰግናለን። በ2500 ብር ብቻ አንደኛ እጣ ዲዛይር፣ ሁለተኛ እጣ 200,000፣ ሶስተኛ እጣ 100,000 ብር። ከስር በምናስቀምጥላችሁ ስልክ ቁጥር ደውሉ። የዛሬ ቁርሳችን ሶሲ ነው። ሽንኩርት እንከትፋለን። ዘይት፣ በርበሬ የለኝም፣ ቲማቲም። ጋይስ ለዛሬ ማማሳችን ቢላ በርበሬ ስለሌለኝ ቃሪያ ነው የምጠቀመው። ቲማቲም እንጨምራለን። ሶሲውን ዘፈዘፋለን። ከዛ ማማሰል እንቀምሰዋለን። ቁርሴ ደርሷል። ቁርሴን በላና ትላንት ላውንደር የሰጠሁት ልብስ አለ፣ እሱን ለማምጣት እንወጣ። ልብሴን አምጥቻለሁ። አሁን ሙቀቱን ማቀዝቀዣ ሻወር እንወስዳለን። የዛሬ ቪዲዮ ይህን ይመስላል።